ሰላም ክቡራትና ክቡራን እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ፍቃዱ ነኝ። ዛሬ በዚህ ዩቲዩብ ቻናል በመሃል ከተማ ሙሉ ለሙሉ ጥንቅቅ ብሎ አልቆ ለሽያጭ የቀረበ እጅግ ዘመናዊ ሆቴል ስታንዳርድ የሆነ አፓርትመንት የማስቃኛችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ማይ ቾይስ ሪል ስቴትን ይሆናል ማለት ነው። ማይ ቾይስ ሪል ስቴት ሙሉ ለሙሉ ጥንቅቅ አድርጎ 50% የባንክ ብድር አመቻችቶ በ30% ቅድመ ክፍያ እያስረከበ ያላቸውን ቤቶች ነው የምናየው። እነዚህ ቤቶች እንግዲህ የት ይገኛሉ የሚለውን ከመመለስ እንጀምርና የሚገኙት ቦሌ ደንበል ወደ ጋዜቦ የሚወስደው መንገድ እንደሄድን ከጋዜቦ አደባባይ የተወሰነ ወደ 300 ሜትር አካባቢ ወረድ እንዳለን መስቀል ፍላወር አካባቢ የሚባለው ኤሪያ ላይ የምናገኘው ፕሮጀክት ነው። ይህ ፕሮጀክት እንግዲህ ከሎኬሽኑም አንጻር ከአካባቢውም አንጻር ለብዙ ነገር መሆን የሚችል ለመኖርም ብንል ለኢንቨስትመንትም ብንል በጣም ምቹ የሆነ ሎኬሽን ላይ የተገኘ ፕሮጀክት ነው። ይህ ፕሮጀክት ባለ 2 እና ባለ 3 መኝታ ቤቶች ያሉት ሲሆን በጣም ሌግዠሪ ሆኖ የተገነባ እና ጥንቅቅ ብሎ ያለቀ ነው። ላይክ በሆቴል ስታንዳርድ በምንለው መልኩ ሙሉ ለሙሉ ለመኖሪያ አገልግሎት እንዲውል ተደርጎ የተሰራ ነው። ወደ 5 የሚደርሱ ቤዝመንቶች አሉት። ከዛን ጂ+20 ድረስ አፓርትመንቶች የሆኑና 21ኛው ደግሞ ቴራስ ሰፋ ያለ ሰገነት አካባቢውን በበቂ ሁኔታ መቃኘት የሚያስችል ሰፊ ሰገነት ይኖረዋል ማለት ነው። ቤቶቹ እንግዲህ ከአንደኛ ፎቅ ጀምሮ እስከ 20ኛ ፎቅ ቲፒካል የሆኑ ባለ 2 እና ባለ 3 መኝታ ታይፕ የሆኑ አፓርትመንቶች ናቸው። ባለ 2 መኝታ 139 ካሬ ሜትር እና ባለ 3 መኝታ ደግሞ በአራት አይነት የካሬ አማራጭ 166 ካሬ፣ 170 ካሬ፣ 180 ካሬ እና 190 ካሬ ሜትር አማራጮች አሉት ማለት ነው። ይህ ፕሮጀክት እንግዲህ እንዳልኳችሁ ሙሉ ለሙሉ ጥንቅቅ ብሎ ያለቀ ነው። ፕላስ ደግሞ የተናጠል ዲጂታል ካርታ የወጣለት ነው። እዚህ ህንፃ ላይ ያሉ አፓርትመንቶች ደግሞ እንግዲህ ቀጥታ መረከብ በምትችሉ ደረጃ ደግሞ ሬዲ የሆኑ ናቸው። ሌትሳይ በሴሚ ፊኒሽንግ ከሆነ ዛሬውኑ ተረክባችሁ ፊኒሽንጉን መስራት የምትጀምሩበት ሁኔታ ነው ያለው። ፉል ፊኒሽድ የምትገዙ ከሆነ ደግሞ ምናልባት በሳምፕላችን መሰረት እዚህ ቪዲዮ ላይ በምታዩት ማለት ነው በሳምፕላችን መሰረት ከ3 እስከ 6 ወር ባለ ጊዜ ሰጣችሁን ጥንቅቅ አድርገን የምናስረክባቸው ይሆናል ማለት ነው። ከዛ በተጨማሪ ግን አፓርትመንቱ እንደ አፓርትመንት አንድ ዘመናዊ የሚባል ህንፃ የሚያሟላቸውን ነገሮች አድቫንስድ በሆነ መልኩ ያሟላ ነው የሚሆነው። ሌትሳይ የደረቅ ቆሻሻ ማስወገጃ ተገጥሞለታል። ባክአፕ ጀነሬተር፣ በቂ የሆነ የፓርኪንግ ስፔስ አለው። ላይክ 5 ቤዝመንት ነው ያለውና በቂ የሆነ የፓርኪንግ ቦታዎች ይኖሩታል። ሰፊ የሆነ ሰገነት አለው። ቅድም ያልኳችሁ ነበር 21ኛው ሙሉ ለሙሉ 742 ካሬ ሜትር ላይ ያረፈ ሰፊ ሰገነት ነው። አዳራሽ፣ ለደስታ ሀዘን እንደዚህ ፕሮግራሞችን የምናከብርበት ስፔስ ያለው ማለት ነው። ከዛ በተጨማሪ ሪሴፕሽን ኤሪያ አለው። ላይክ እንደ ሆቴል ስታንዳርድ ነው። ግራውንድ ፍሎሩ ሪሴፕሽን ኤሪያ፣ ሱፐር ማርኬት እና ላውንደሪ ስፔስ ነው የሚሆነው። ከዛ በተጨማሪ የሜካኒካል ቬንቲሌሽን ሳኪንግ ሲስተም ተዘርግቶለታልና አንድ ዘመናዊ ህንፃ የሚያሟላቸው ነገሮች እንዳልኳችሁ በጣም በተሻሻለ መንገድ አሟልቶ ነው እየጠበቀን ያለው ማለት ነው። ፕላስ እንግዲህ ከአካባቢው ከሚገኝበት ሎኬሽን አንጻር ደግሞ እናከራየውን ብትሉ እንኖርበትን ብትሉ እንኳን ለሁሉም ራሱን የቻለ አድቫንቴጅ ያለው ነው። ሌትሳይ እዛው አካባቢ ላይ ያሉ ሌሎች ህንፃዎችንና አፓርትመንቶችን ብናይ በጣም ሌግዠሪ የሚባሉ አፓርትመንቶች ናቸው። ጥሩ የሆነ ሬንታል ቫልዩ ያላቸው ናቸው። ሌትሳይ አጠገቡ ላይ ሬድ ዶር የሚባል አፓርትመንት አለ። ይህ አፓርትመንት ሌግዠሪ የሆነ አርትና ጋላሪ አፓርትመንት ነው። ፐርመንስ ከ2500 እስከ $3500 ሬንት ይደረጋል ወይም ይከራያል። ስለዚህ እኛ አጠገብ ላይ ያለው ነው። ከጀርባውም በተመሳሳይ እንደዚህ ፎሬን ከረንሲ ሬንት የሚደረጉ አፓርትመንቶች ነው ያሉት። ስለዚህ ለአከራየው ብላችሁ ብታስቡና እንደ ኢንቨስትመንት ኦፕሽን ብታዩት በፎሬን ከረንሲ ማከራየት የምትችሉት እንደ ገስት ሃውስ ነው ለመከራየት ምቹ የሆነ ሎኬሽን ላይ የሚገኝ አፓርትመንት ነው ማለት ነው። ከዛ ባለፈ ደግሞ እንኖርበት ብላችሁ ብታስቡ ሎኬሽኑ ሴንተር ከመሆኑ አንጻር ለየትኛውም አካባቢ በጣም በቅርብ ርቀት ነው አክሰስ የምታደርጉ። ሌትሳይ ለቦሌ በጣም ቅርብ ነው። ለስቴዲየም ሜክሲኮ አካባቢ በጣም ቅርብ ነው። ለወሎ ሰፈር ከጀርባው ወደ ቄራ እነዚህ አይነት መስመሮች በጣም ቅርብ ያለበትና ቅርብ ሎኬሽን ላይ የሚገኝ ስለሆነ እንኖርበት ብትሉ እንኳን ለመኖር የሚሆን አካባቢ ነው። አካባቢው ላይ የሃይማኖት ተቋማት፣ የጤና ተቋማት፣ የንግድ እንቅስቃሴ የሚደረግባቸው የገበያ ተቋማት እነዚህን ሁሉ በአንድ አካባቢ በቅርብ ርቀት አክሰስ የምታደርጉበት ነውና እንኖርን ብትሉ እንኳን ለዛ ነገር ምቹ የሆነ ነው ማለት ነው። ስለዚህ እነዚህን አፓርትመንቶች ሙሉ ለሙሉ አጠናቆ ነው ለሽያጭ ይዞልን የቀረበው። እንደ መጀመሪያ ፕሮጀክት ደግሞ ላይክ ካምፓኒውንም ስናየው በጣም በቆንጆ ዲዛይን በጣም የሚያምር እይታ ያላቸው ሁሉም የተፈጥሮ ብርሃን አክሰስ የሚያደርጉ ቤቶች ናቸው። ይህ ማለት ደግሞ እንግዲህ በጥሩ አርክቴክት ዲዛይን ተደርገው የተሰሩ ቤቶች ናቸው ማለት ነው። እንግዲህ ቤቶቹን ዋጋቸውን፣ አከፋፈላቸውንና የዴሊቨሪ ታይማቸውን እንደነገርኳችሁ ስለሆነ በቀጥታ መረከብ የምትችሏቸውና ከ3 እስከ 6 ወር ጊዜ ባለ ጊዜ ጠብቃችሁ የምትረከቧቸው አይነት ስለሆኑ አከፋፈላቸውና
የቤቶቹ አማራጭ ምን ይመስላል የሚለውን ስናይ ሌትስ ሴይ ባለ 2 መኝታ ቤት 139 ካሬ ሜትር ስፋት ያለው ቤት ነው ያለን። ያ ማለት አጠቃላይ ዋጋውን ይህንን ቤት ብናይ በሴሚ ፊኒሽድ 17,375,000 ብር ነው አጠቃላይ ዋጋው ቫትን ጨምሮ ማለት ነው። የዚህን 30% ቅድመ ክፍያ ነው ዛሬ ላይ የምትጠየቁት። ያ ማለት ወደ 5,212,000 ብር ቅድመ ክፍያ ከፍላችሁ ቤቱን መረከብ ትችላላችሁ። ለመረከብም ሬዲ የሆነ ስለሆነ ማለት ነው። ከዚህ በተጨማሪ ደግሞ ቅድም በመግቢያ የነገርኳችሁ እንደነበረው 50% የባንክ ብድር የተመቻቸለት ስለሆነ ሌትስ ሴይ የ17,300,000 ብርን ግማሽ የሚሆነውን 50% የሚሆነውን ከፍላችሁት ወደ 8 ሚሊዮን አካባቢ የሚሆነውን ከፍላችሁት ቀሪ ግማሽ የሚሆነውን ደግሞ ቤቱን ከተረከባችሁ በኋላ ከ5 እስከ 15 ዓመት ከአቢሲኒያ ባንክ ጋር አያይዞላችሁ ድርጅቱ በራሱ በረዥም ጊዜ የምትከፍሉት ይሆናል ማለት ነው። የባለ 3 መኝታ ቤቶችን አማራጮችም ስናይ እንግዲህ 166 ካሬ፣ 170፣ 180 እና 190 ካሬ ሜትር አማራጮች አሉ ብያቸዋለሁ። ሌትስ ሴይ 166 ካሬው በሴሚ ፊኒሽ አጠቃላይ ዋጋው የሚሆነው ወደ 20,750,000 ብር ነው። የዚህንም እንዳልኳችሁ 50/50 የብድር አማራጭ መጠቀም ከፈለጋችሁ ወደ 10,300,000 ብር የሚሆነውን ከፍላችሁ ቤቱን ተረክባችሁ ቀሪ 10,300,000 የሚሆነውን ደግሞ ከአቢሲኒያ ባንክ ጋር ተሳስሮላችሁ ከ5 እስከ 15 ዓመት የምትከፍሉበት መንገድ ይመቻቻል ወይንም የተመቻቸ ነው ማለት ነው። ከዛ ውጭ ግን በአከፋፈል ካላችሁ ደግሞ ከ30% ቅድመ ክፍያ ጀምሮ ያ ማለት ከ6,225,000 ብር ቅድመ ክፍያ ጀምሮ በየ3 ወር ኢንተርቫሉ እየከፈላችሁ በአንድ ዓመት ጊዜ ያለምንም ኢንተረስት ሬት ከፍላችሁ የምታጠናቅቁበት መንገድም አለ ማለት ነው። ስለዚህ ቤቶቹ ባለ 2 እና ባለ 3 ስለሆኑ ምርጫ አማራጮቹ ባለ 3 መኝታ ቤቶች ናቸው። የተወሰኑ የካሬ አማራጮች አላቸው። 170ንም ኦልሞስት በ21 ሚሊዮን ብር አካባቢ ነው አጠቃላይ ዋጋው የምታገኙት። ያ ማለት ወደ 6,300,000 ብር ቅድመ ክፍያ ማለት ነው። 180 ካሬውንም የ10 ካሬ ልዩነት ነው ከቅድም ካልኳቸው ካሬ ላይ ጭማሪ የሚያሳየው። ያ ማለት ወደ 22,500,000 ብር ይሆናል አጠቃላይ ዋጋው። የእሱንም ወደ 6,700,000 ብር ቅድመ ክፍያ ነው ከእናንተ የሚጠበቅባችሁ። ትልቁ የምንለው ባለ 3 መኝታ ቤት 190 ካሬ ሜትር ነው። አጠቃላይ ዋጋው በሴሚ ፊኒሽድ የሚሆነው ወደ 23,750,000 ብር ነው። የዚህንም 30% ቅድመ ክፍያ ወደ 7,125,000 ብር ዛሬ ላይ ከእናንተ እንድትከፍሉ ይጠበቃል። ቀሪ 70%ቱን ደግሞ እንዳልኳችሁ እንግዲህ በአንድ ዓመት ጊዜ እንድትከፍሉ የሚደረግበት የክፍያ ስርዓትን የተመቻቸው ማለት ነው። 50% የባንክ ብድሩ ግን እንዳለ ሆኖ የእናንተን ፈቃደኝነት ተጠይቆ ወደዛኛው ስቴፕ የሚያልፍ ስለሆነ ማለት ነው። ከዛ በተጨማሪ እንግዲህ ቤቶቹን እንዳልኳችሁ ሙሉ ለሙሉ ጥንቅቅ ብሎ ያለቁና በጣም ሌግዠሪ ሆኖ የተሰራ ስለሆነ በሴሚ ፊኒሽድ ቀጥታ ገዝታችሁ ተረክባችሁ ፊኒሽንጋችሁን ጀምራችሁ ቀጥታ መኖር የምትችሉባቸው መንገዶች ሁኔታዎች ነው ያሉ። ፉል ፊኒሽድም ከሆነ እንኳን ባዘጋጀነው ሳምፕል መሰረት እንዳልኳችሁ ከ3 እስከ 6 ወር ባለ ጊዜ ብቻ ጥንቅቅ አድርገን በሳምፕላችን መሰረት ሰርተን የምናስረክባችሁ ነው የሚሆነው ማለት ነው። ይህንን እድል ተጠቃሚ እንድትሆኑበት ጋብዘናችኋል። እንግዲህ ቤቶቹን ባላችሁበት ናቸው መረጃዎቹ ማግኘት የምትፈልጉ ከሆነ ቪዲዮ ስር ባስቀመጥነው ስልክ ቁጥር በቴሌግራም፣ ዋትሳፕ፣ ዳይሬክት ኮልን በመደወል ኮንታክት ማድረግ ትችላላችሁ። የሳይትና የቢሮ ቀጠሮን በመያዝ ብቅ ብላችሁ በአካል ጉብኝቶችን ማድረግ ትችላላችሁ ማለት ነው። ስለነበረን ጊዜ ከልብ እናመሰግናለን። መልካም ጊዜ